ዚያራ ገበሬ ግባ ተው ወላሂ ተው ኧረ አፈር ብላ ኧረ ስላላ አና ሰላም ውድ ሰይፈዲን ሚዲያ ተከታታዮች እንዴት ናችሁ? ደህና ናችሁ? አለው እንግዲህ ሰሞኑን የነበሩትን ግርግር ታቋታላችሁ። እኔ ያው እኔ ማይቸው ነበርና ያው ትንሽ ጫወታ መስሎኝ ነበር፣ ግን ለካ ጥፎር እናንተ ትንሽ ድብድብ ምናምን ነበረች መሰለኝ። እስከቺ ነገር ለምን ቀዝቀዝ አላረጋትም ሂጂ ለምን አላያትም የሚል ሀሳብ መጣለኝና ወደ እነሱ ልሂድ ነው። እስኪ ያለውን ነገር አብረን ምናይ ይሆናል። ተከታተሉኝ እና ሰብስክራይብ እያረጋችሁ እና ላይክ ሼር እያረጋችሁ እና ያለውን ነገር አብረን ምናይ ይሆናል። እንግዲህ እስኪ ምን እንደሚሉ ያው በዛውም ትንሽ ወዬ ካሉኝ እኔም ትንሽ እስኪ ምናምን እስኪ ጠብቁኝ፣ ተከታተሉኝ። ለማንኛውም ወደ እነሱ ነው የሚሄደው። እኔ ያው ካለበትና እነሱ ካሉበት ትንሽ ይራራቃልና ያው ወይ 5 ደቂቃ 6 ደቂቃ ቢሆን ነውና ተከታተሉኝ። ያልደውለትና በርክፈት በለው የሎ አንተ ደነዝ አዎ በር ላይ ነኝ። እስኪ በርክፈት ብቻ ወደ በሩ አልተጠጋሁም ደርሻለሁ። በሩ ክፈትና ጠብቀኝ መጣ ያለ እንግዲህ ደውዬለታለሁኝ። ያው ያለውን ነገር አብረን እናያለን። ተከታተሉኝ። ከባድ ነው እንግዲህ እስኪ ምን እንደሚሉኝ ያው የደረስኩበት በነገራችን ላይ የደረስኩት ቤት ወደ እንትና ቤት ነው። ወደ ታጎጂው ቤት ሲሆን ወደ ተመተው ልጅ ነው። ማን ነው ይሄ? ወደ አንበሳ የሚያጫውተው ሰው ይዋል እሱ ጋር ነኝ ያለሁት። እስኪ ወደ ያኛው ታጎጂው ልጅ ትንሽ ቤቱ ርቃልና አሁን ወደ እሱ ቤት ለማንሽ እስኪ ለማንኛውም እስኪ ያለው ነገር ናስከንት ይሄን ይመስላል እንግዲህ ካሜራማና ተዶሪ አለይክ ሰላም እንዴት ነህ? አልሐምዱሊላህ እሺ ነው ሰላም እንዴት ነው? እንዴት ነህ? ሰላም አንተ ዶሪዬ ሰላም ታረብላላ ምን አዲስ አለ? ሰላም አልሐምዱሊላህ እና አረቡ ብለና አራሪሁ ናና ዳናችሁ አለን እና ምን አዲስ አለ? ሰላም አልሐምዱሊላህ ስራ ጨረስከም ወይስ ገና አሁን? እስኪ ያው በዛው ቤቱን ጎብኝ ያደርጉት። ያው ስራው ይሄን ይመስላል። እና ስራ እንዴት ይዟል? እየበረታ ነው። ቁጭ በልማ እስኪ ማይክሮስተማ እስኪ ካሜራ ይዛል። በሰላም ነው? ካሜራ ይዣለሁ። ደግሞ አላየህም እንዴ? ካሜራማን እንዴት ነው? ፊስ ነው እና ሰሞኑን የሆነ ግርግር አይቻለሁኝ። እንዴት ነው እየታየው? ከልጁ ጋር ከሰይፋ ጋር ነው። ከሱ ትንሽ ተጣልተን ነበር። ድጋሜ ደግሞ ይቅርታ ሲጠይቀው እምቢ ሲለኝ በድጋሜም ተጣላ። ያው እንደዛ ማድረግ እንደነበረባችሁ አንተ ደግሞ ያን አይል በዚሁም በዛም ሁለቴ እንዴ ነው ልጁ እኮ ያው አንተ ለምሳሌ ጥፋት ቢያጠፋም እንኳን መታገስ ነበረበት። መጀመሪያ ያው ቪዲዮ እንሰራለን ተባብለን ነበር። ያው ወደ ፕራንክ ስንቀይረው ደግሞ እሱ ተቆጣ። ከዛ በዛው ተጣላን። ከዛ خلاص ስለወለትም ስልክ አያነሳም ነበር። ድጋሜ ይቅርታ ስለው ደግሞ እምቢ ሲለኝ خلاص እኔም ተውኩ። እኔ ደግሞ ምንም መልመጣልኝ አልመጣልኝ ነበር። እኔ ደግሞ አላቅም እንደተጣላቸው እንዳጋጣሚ ነው ትላንትና ስልክ ሲደውልለት ለወዘይፋ ምናምን ሲለኝ አይ ነገር ማላችሁ ላይ ችግር አለ ምናምን ስለው ተጣልተናል ምናምን ሲለኝ እስኪ ይሄንን ነገር ለምን ማላችሁ ላይ ገብቼ ያላይም የሚለው ሀሳብ መጣልኝና መጣው እና አሁን ወዘይፋ ያለው እዛ ነው
እሱ ቤት እንኖራለን እና አሁን ደግሞ እሱን እንዴት ነው ገና አሁንም ትጣላለህ ወይስ? አይ አልጣላም፣ ግን ይቅርብኝ ተው። አይ እንዴ እንደዛ ማለት አይደለም። ይቅር ተው። አይ ይቅር ማለት ላ እኔ ሄጄ ራሴ ሰው ስልጨምር ራሴ ቅርታ ስለው እምቢ ስላለኝ ተው። እሱ እኮ ተናዶ ሊሆን ይችላል። ሰው ይናደዳል። ብዙ ነገር ሊሆን ይችላል። በጊዜው ቢሆን ይናደዳል። ያኔ ከተጣላን በ3 ቀን ምናምን እሱ ይረጋጋል ሄጄ ነበር። እኔ እሱ እንትን አልቻለም። ያው አንተ ከሱ ትንሽ ታላቅም ትሆናለህ። እሱ ትንሽ ልጅነት ኖሮበት ሊሆን ይችላል። አንተ መታገስ ነበርበት ታውቃለህ። ያኔ አንተ አው ልጁ በጣም ቪዲዮ እንደማያውቅ ሆነ ተቆጥቷል። ልጅ በጣም እንትን ብሏል እንደሰው። ያኔ አሁን አንተ ላይ ይቅርታ ማለት አለበት። ድጋሚ ይቅርታ መጠየቅ አለበት። ኧረ ተው ያው አላህ አረጋው። አይ እንደዛ ማለት አለበት። ካላችሽ ችግር የለም። እኔ ከእናንተ በጣም ጠይቀዋለሁ። ያ ይቅርታ መጠየቅ አለበት። አሁን ልጁ ጋር እንሂድ ወይስ? አው ልጁ መቼም አይመጣም። አሁን እዚህ ቪዲዮ እሺ ብሎ አይመጣም። ካሜራውን ካየው ራሱ እንግዲህ አሁን እዛ ካይነ በኋላ ትንሽ ግርግር ፈጥራለሁ ምናምን። ላ እሱ ዝም ካላ እኔ ችግር የለም። ከተናገረ ግን እኔም ነገር አለ ግዴታ ነው። አይ እንደዛ ከሆነ አይ ከኔ ጋር እንጣላለን። ከሱ ጋር ሰውን ከኔ ጋር እንጣላለን። አንተን ካላ ችግር የለም። እና እስኪ ካሜራማን ተከታተለን። ያለውን ነገር ደግሞ ላይክ እና ሰብስክራይብ እያረጋችሁ ተከታተሉኝ። እስከ አካባቢውን እያያችሁት ምናምን ቢት አያምርም እንዴ? እና ያው አሁን ወደ ልጁ እየሄድን ነውና በጣም ትንሽ ስለምርቅ እና ያለውን ነገር እስኪ አሪፍ ነገር እንዲሆን በጸሎታችሁ እስኪ ተከተሉኝ። ያው እንግዲህ ወደ ልጁ ቤት ደርሰናል። ያው በነገራችን ላይ በጣም ርቀት አለው ከዛ ከልጁና እሱ ካለበት በጣም ርቀት ስላለው ነው የቆየ ነው። እስኪ ደርሻ ያለው ደግሞ ወደሱ ግን እናም ደውዬለታለሁ። እስኪ እና ምናልባት አረብ ካይን ላይ ነው ትንሽ እስኪ ነው ተካታተሉ ነው እኔ ልደውልለት እስኪ ሄሎ ታውዘ ቢስሮት አንተ ያረጀ ሽማግሌ ና በርግበት ውጭ ነው ያለው። ለፍት ነው ሰላም ነው። እንዴት ነህ? ለሰላም እና አማን ነው። ስራ እንዴት ነው? አማን ነው። ይኸውልህ እስኪ ና ከየት ነው? ያው እስኪ ዛሬ ወይ እንብለሽ ብለናል። ሰላም ለማለት ነው። ቤተሽም ለመማረቅ ያው እና ምን አዲስ አለ? ቤት ደግሞ ያምራል። ምንም ያንተን ያርገው ማለት ነው። ያው እንግዲህ እና ምን አዲስ አለ? ወላሂ አዲስ ብቻ ምንም የለም። ያው እናንተ መምጣታችሁ አዲስ ነው። ያው ሊመረቅ ብዬ ያው ዝም ብዬ ግቡ እንጂ መግባት ይቻላል። እሺ ነው እስኪ ና እዚህ ወይስ እዛ ቁጭ እንበል? ኧረ ከፈለጋችሁ እዚህ ነው ነው ወደዚህ ያው ነው ወደዚህ እንግባ። ቁጭ በሉ። ወይኔ በላቸው። ወደዚህ ነው። እንዴት ናችሁ? አማን ነው። ደህና ነው። ሁሉ ሰላም ነው አለን አልሐምዱሊላህ። አዲስ አለ? አዲስ ወላሂ ብቻ ያው እናንተ ናችሁ አዲስ ለኛ። አዎ ወላሂ ሁሉ ሰላም ነው። እንዴት ነው? ስራ ጤና እየበረታ ነው። እንግዲህ ያው ዛሬ ከየት ነው ብላችሁ? ያው አንተ ታውቃለህ ከቆይታ በኋላ ያው ሰላም እንበላችሁ ብለን ኸይር ነው ብቻ ያው እንደዛ ነው። እና ምን አዲስ አለ? አዲስ ነገር ላይ ምን ይኖራል ብለና ትንሽ የሆነ ነገር ሰምቼ ነበር የመጣሁት። አይዋ ከየት? ያው ከማጋር ለህመችም ታውቃለህ ከሰይፊታ ትንሽ ተፋፋችኋል መሰለኝ። ምን ለማድረግ መጣችሁ? ስማ እንዴ እስኪ ያለውን ነገር ያው ብዙ እኔ እንትን ቢባላቀው እስኪ ማለት እንዴት ይሄን አይለጣላችሁ?
በጣም ነበር ማለት አይደለም። ቪዲዮኑ አይታችሁታል። ስለዚህ ያው አለ አይደል ብራንክ እንደዛ አይሆንም። ብራንክ አድርጎኝ ነበር ግን ያው ለማመተት ነው መጣው እዚህ ማለት ነው በሁለተኛ ቀን። ስለዚህ ምንም ማለት አይደለም። እዚህ መምጣት አልነበረበትም። አይ አይደለም። እሱ ያው ይቅርታ ጠይቃለሁ ምናምን ብሎ ነበር የመጣው። ያው አንተም በሰዓቱ ባለመግባባት ያው በወሬ መሀል አለ አይደል ትንሽ መጣላት ኖሯል መሰለኝና ያው ያለፈው አልፏል። ያው እናንተ አሁን እስከማውቀው ኢትዮጵያም እዚህም አብራችሁ የኖራችሁ በጣም ተዋደዱ ጓደኛሞች ናቸውና ያው ይሄ ነገር መፈጠሩ ያው እኔ ለምን ተፈጠረ አይደለም ያው መፈጠሩ ያለ ነው። ግን ይሄን አይል ከባድ ነው በጣም ያው ያለ ነገር ይላል። እስኪ ኧረ ተው ባስ እስኪ እንትኑ ነስቶ ማይኩን ነስቶ እስኪ ማይኩን ያው እኔ ነገር ያለው ያው መጀመሪያ ቪዲዮ ነበር ያው ዝም ብሎ ቪዲዮ ነበር ወደ ፕራንክ ቀየር ነውና በዛ ተጣላች። እኔ ከካሜራም በኋላ ነገር ያለው ፕራንክ ነው ምናምን ቢል ነገር ነበር። አዛ እሱ ደግሞ ቪዲዮን አይቷል። ስልኩን ሲያየው ደግሞ አንተ እንዘን ፕራንክ አለው ነው ካዛ ትንሽ ግጭት ተፈጠረ። በሶስተኛው ቀን ደግሞ መጥቼ ይቅርታ ጠየቀው። አይተዋል ቪዲዮ ሰላም ስለራሱ ቃለኛ አልሆነ። ያው በድጋሚ ደግሞ ተጣላ። ያው ምን አለ መሰለህ ኦዛይፍ ያው አሁን ለምሳሌ እሱ ካንተ ጋር መቃየም ፈልጎ ሳይሆን ያው ይሄ ነገር በነገራችን ላይ እኔም ቢሆን የማደርገው ነገር ነው። እንዴት ካልከኝ ደግሞ እዛ ጋር ተጣልታችኋል ወደ አንተ ቤት ማለት ነው። በአንተ ቤት ያው ትንሽ ግጭት ተፈጠረና እሱም ቤት ደግሞ መተክ ይሄንን ግጭት መፍጠር አልነበረብህም። እሱ እኔ ለምን ተቆጣ ማለት አልችልም። ሰው መቆጣት ይችላል አይደለም መቆጣት ሌላ ነገር ማድረግ ይችላል ነበር በሰዓቱ። ግን አንተ በጣም ያኔ አንተም በአንተ ማለት ፈርድብም ስሜታ ሆናል። ይቅርታ ማለት መተክ ያው ይቅርታና ልቀበል ስለ ያው ማንም ሰው ይናደዳልና ያው ያለውን ነገር እስኪ እኔ የመሀላችሁ ላይ ገብቼ ለማየት ነው የመጣሁት። እንግዲህ እስኪ ያለውን ነገር ያው በጣም እንትን ልታችሁ ይበራሉኝ። ያው ቀላል ነገር ነው ብዙ እንትን ያው የሚያካብዱት ነገር አይደለም። ና እስኪ ወዘፊ ምን ትላለህ በዚህ ቦታ ባይኮስ ተነስ ጋስ አሁን ማለት ነው ከሱ ማውራት በጭራሽ አልፈልግም። አሁን እናንተ እንግዳ ስለሆናችሁ እንጂ ማለት ነው ከሱ በጭራሽ ማውራት ይቅርታ ማድረግ አልፈልግም። ጥርግ ማለት ይችላልባት እዚህ መምጣት አልነበረበትም። አሁን እናንተ ስለመጣችሁ ነው ቤት ያገባሁት እንጂ እሱ ግን በጭራሽ አይገባም ነበር። ለምን ራስ ከሱ በመታረቅም ምንም አልፈልግም። አባቴ ይውጣልኝ አሁን ከቤት ራሱ አንተ ታጣፈረኝ አንተና ለካ ናፊና ወጣት እንጂ ሱን ተነገ ነው ለማወራስ ኮሽላ ና ስተኛ አንተ ጋር ወጣት እንጂ ለምን እንጂ አባቴ መምጣት አልነበረብህም። አባቴ አይኔን ማየት አልፈልግም። ራሱ ያማል እንዴ እኔ ራስ ደብድባኝ አልኩ። አቦላሽ አንተ አይኔን ማየት አልፈልግም። እሱም ቤት መጣው እኔም እሱን ስላልኩ ነው እኮ ቤት አስገባው። ያማል ስለዛ አሁን አይ ነገር ማውራት አልፈልግም። ቶፍሻ ቪዲዮ ነው ታል ምኑ ከሱ መታረቅ ምንም አልፈልግም። ራስ በጭራሽ እንዳይመጣ ይውጣልኝ አሁንም ማለት እኔ አልፈልግም። መታረቅ ምንም አልፈልግም። አይ እንደዚህ መሆን አይደለም። እንደዛ መሆን አለበት ማለት ነው። እኔ ተረጋጉ። ያው እንደዚህ አይደለም። ያው ያኔ የሚያቃይም ነገር ሊኖር ይችላል። ያኔ የምትጣሉት እናንተ ብቻ አይደላችሁ። ብዙም ሰው ይጣላል አይደለም? እናንተ መንግስት ከመንግስት ይጣላል አይደል? ያው ማንኛውም ሰው ይጣላልና ይታረቃል። እና ደግሞ ይሄን አይል ማክረር አለባችሁ። ነገሮችን ቀለል አድርጉ። ምንድነው አንተ ውጣ ምናምን አይደል እንዴ? ይሄ እኮ የነገ ቀን እናንተ ታርቃችሁ ያኔ መታረቃችሁ ለማይቀር ታርቃችሁ ቪዲዮውን ስታዩት ራሱ መደበር ነገር ወሬ አታውሩ። ይሄ ይፋታል። እኔ ከሱ በጭራሽ መታረቅ ፈልገዋል። ላላ አይደል ጥሩ አይደል? አይደለም መታረቅ ቤት ውስጥ አይገባም። እናንተ ስለመጣችሁ እንግዳ ስለሆናችሁ ነው እንጂ ማለት ነው። ና ቤት ውስጥ እንደምመጣ ይሄ ለማይ ቁጭ በተልሽ እኔ መጀመሪያ አንተ ቤት መጣሁ። ና ሸት ያማል ለምን ነበር መጣሁ? ማናራሽ አንተ ለምን ማላ ላ አሁን ግን እኮ የመጣው ሱፐር ለመጣው ተረጋጋና ና አሁን ዝም ብለህ ረግበ ና ሰይፍሽ እና መሰለኝ ትንሽ ቁጭ በል
ላ ወላሂ ይውጣ አባቴ። ላ ወላሂ ትንሽ ቆይ ሰው አይደለም ሳይ አንድ ነገር እኮ ግጭት ኖር አይደለም ያኔ ግጭት ለምን ኖር አይደለም ግጭት መኖሩ አይደለም አኔ እዚህ ጋር ከባድ ነው። ና አንተም ቁጭ ብለህ እስኪ አንዴ እሺ በሉኝ። እኔ እኮ አክብሬ ነው ተቀመጥኩት። ስለዚህ እሱ እንደምሳደብ ይቅርታ ነው የምጠይቀው መጣው አይደል? ይቅርታውን አልፈልግም እኔ ይውጣልኝ አባቴ። ኧረ አይደለም ተረጋጉ። እስኪ አንዴ ምን ቢያንስ እና ተከብሩ ይማላችሁ እኔ እኮ ተው አክብሬ ነው ቁጣ እንዴት እንደሚሆን አየህ አይደል? እኔ እኮ አክብሬ ነው እሱን ፈልጌ ነው እሱን ፈልጌ እንደመጣው ቆርጦ ነው የሚናገረው። አየሁ እንዴ መፈለጋችሁ መሸቀራር እናንተ ፈልጌ ማለት አይደለም። አይደለም ተው አሁን እኔ ቤት ቁጭ አልኩት ላይ እሱ እንደተማሩ አይታ አይደል የሚያወራው ነው። ያው ሰፊሽ ተረጋጋ አንተ። ስለዚህ አልፈልግም አልፈልግም አይደለም ተረጋጋ ና ሰፊሽ ትንሽ ቆይ እሺ በሉኝ እኔ ብላችሁ እና ጀማው እያያችሁ ነው ያው እና ያው እያልኳችሁ ነው መረጋጋት አለባችሁ። እንደዚህ አንተ መጣላት የለብህም። ይሄን አይደል አንተ ማኩረፍ የለብህም። ማራችሁ ላይ ያው አንተ ኮስ ጓደኛ አንተ ነው ጓደኛ ይላል። አሁን በዚህ ልክ መቀጠላችሁ አሁንም እስካሁን ለእናንተ ቤት ያለው እሱ በጭራሽ መታረጋት ፍልማር አራ ተረጋጉ። ጃራ ምን ቢያስ ተው ይቅርታ እኔ ራሴ አሁን ከስማሩ አልፈልግም። አንተም ቢሆን አየዋ እኔ ድጋሚ መጣሁ። መጀመሪያ ራሴ መጣሁ። አሁን ደግሞ አንተና አልከ። ስለዛ አንተና ከረ መጫው የሚያወራው ነገር ያው እሱ መታረቅን ግን አልፈልግም። ገባህ? ያላ ታውስ ምን ቢያስ እሺ ውጣ ለአንድ ቤት ወጥ ያራ ገበሬ ግባ ተው ወላሂ ተው አራ አፋር ብላ አራ ስላላ አንድ እሺ ውጣ ለምን ነግሬሃለሁ። ተው አንተም ቢሆን ብቻ ነበር። ስለዛ እኔ ሁለተኛ ቤት ወጥቻለሁ። አቦ ገበሬ ግባ ውጣ ላይ ዳን አፋር ብላ ያለ ቶፊክ ይቅርታ አቦ አፋር ብላ ወይኔ እንግዲህ ምንም ማድረግ አይችልም። ያው የተፈጠረው ነገር እያያችሁ ነው። ማድረግ አይችልም ሰው እንግዲህ እስኪ በቀጣይ ምናልባት ከተሳካልኝ ቀጣይ ለማስተረፍ ሞክራለሁ። ያው እሱ መረጋጋት አልቻለም። ሰዎች በጣም ተናደዋል። በጣም ያንወጥ ከተማራላስ ነው። እንግዲህ እስኪ እሱ ላረጋጋው ብራም ያንተ ተናደዋልና መልካም እስኪ ምናልባት እሺ ቃል ላረጋጋው ዘይ እስኪ ተረጋጋ። ይሄን ኃይል መሆን ልባችሁ ነው ሳይሽ ና አረባላ ባለፈው መልቼ ከተሰራ ብሏል። አሁን ደግሞ በድጋሚ ሲመጣ ላ ምን ቢያንስ እስኪ እሺ ትንሽ ያው አለ እንግዲህ እያያችሁ ነው። ምን ማድረግ አልችልም። እስኪ ቀጣይ ከተሳካልኝ ያው እንትን ለማድረግ ፈክራለሁ። እስኪ